አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች እንዴት ናቸው? አልሐምዱሊላህ። ተመልከቶች እህታችን ኢትዮጵያዊ ናት፣ ሀበሻዊ ነች፣ ሀበሻ ነች። ስንተኛ ፎቅ ላይ እንዳሉ ተመልከቱ፣ እንዳለች ማለት ነው። ይታያቸዋል ብዬ ተስፋ አደርጋለሁኝ። ራሷን ለማጥፋት እየሞከረች ነው ያለችው። ከበስተጀርባ የሚገርማችሁ ድምፅ አይሰማችሁም እንጂ ፒኒ ዜጋዎች አሉ ማለት ነው። ሌሎች ሰራተኞች አሉ። ዱባይ ሀገር ላይ ነው። ሌሎች ሰራተኞች ከኋላው አሉ። እሷን እንደመከልከል እሷን እንደማዳን እነሱ ቪዲዮ ነው እየቀረጿት ያሉት ማለት ነው። ምክንያቱም ለነፍሳቸው ለራሳቸው ማጥሪያ የሚሆን ማስረጃ ነው መያዝ የፈለጉት እንጂ የልጅቱ ህይወት ምንም አላሳሰባቸውም። ሰው ግን በዚህ ልክ ይጨክናል። ምንም የአንድ ሀገር ሰዎች ባንሆንም ሰዎች ነን አይደለ? መቼም አእምሮ የአደም ልጅ ሲባል አእምሯችን ይሰራል። ሌላው በእምነት ባንገናኝ በብዙ ነገር ልዩነት እንኳ ቢኖር ሰው ሆኖ መቼም አሳቢ ተደርጎ ወይንም እንዳስብ ተደርጎ ነው የተፈጠረው እና አእምሯችን እያሰበን በዚህ ልክ ሰው ላይ መጨከን ምን እንደሆነ አላውቅም። እና በተለያየ ምክንያት በተለያየ መንስኤ ስደት ላይ ያሉ እህቶች ነፍሶቻቸውን በገዛጃቸው ሲቀጥፉ ራሳቸውን ሲያጠፉ እናያለን። ምክንያቶቻቸው የተለያየ ቢሆንም ማለት ነው። እባካችሁ እህቶች ይህንን ከመወሰናችን በፊት ብዙ በዙሪያችን የሚጎዱ ሰዎች እንዳሉ በቃ ራሳችንን አንዴ ፈርደንበታል ወስነንበታል አይደለ? ግን ሌሎችንም ሰዎች አብረን ይዘን እንደምንሞት ሌሎችንም እንደምንጎዳ ከነፍሳችን በላይ ማንም ላይ ጎዳ ይችላል እኮ። ነገር ግን ያው ነው ለእኛ የሚሰፈሰፉ እኛን የሚጠብቁ ከዛሬ ከነገ ይመጣሉ እያሉ የሚጠብቁ ቤተሰቦች ሊኖሩን እኮ ይችላሉ። ልጆች ሊኖሩን ይችላሉ። ምናልባች ምክንያት ካልሆኑ እነሱ ማለት ነው ራሳችሁን እንድታጠፉ ምክንያቶች ካልሆኑ። በተለይ የዱባይ የሚባል ሀገር ላይ ካያችሁ በብዛት ነው ራሳቸውን የሚያጠፉት። ለምንድን ነው? ሀገሩ ራሱ ጭንቀት ይለቃል በል። በእርግጥ ስደት ላይ ስንወጣ እኮ ከሀገራችንም ስንወጣ የሆነ አእምሯችን ውስጥ የምናስቀምጠው ነገር ይኖራል ብዬ አስባለሁኝ። ምንም ነገር ቢያጋጥመን ችለን ተቋቁመን አልፈን አሳልፈን ለራሳችን በለፋንበት አልፎልን ተደስተን እንመጣለን ብለን ነው አይደል የምንሄደው። ያ ነገር አላጋጥመን ሲል ለምን በትንሽ ወይንም ደግሞ በእርግጥ በትንሽ ነገር የሰው ልጅ ራሱን ለማጥፋት አይወስንም። ግን ቢሆንም ከባድም ነገር ቢያጋጥመን ራሳችን ለማጥፋት መወሰን አለብን ብዬ አላስብም፣ እንደ ሰው ማለት ነው። ከዛም በፊት ብዙ የሚደረጉ ነገሮችን መጣር መቻል አለብን። እባካችሁ የኔ ውድ እህቶች ስደት ላይ ያላችሁ በህይወታችሁ ላይ አስጊና አስቸጋሪ ነገር ሲያጋጥማችሁ ለሰዎች አማክሩ። በእርግጥ የሰው ልጅ የሚያጠፋችሁም ይኖራል፣ በሚያጠፋችሁ ልክ ደግሞ የሚያድናችሁንም አላህ ይልክላችኋል ማለት ነው። በነዛ ሰዎች ምክንያት ችግር ካለባቸው ከሰዎች ጋር ተወያዩ። እማትችሉ እንኳን ከሆነ በቃ አልቻላችሁም አይደለ? ከሰው በላይ የሚረዳን ማን ነው? ምድር ላይ ስንኖር የፈጠረን አምላክ አላህ አለ፣ አምላክ አለን አይደለ? እሱን መጠየቅ ነው ያለብን። በቃ ችግሩ ከጠና እኮ የሆነ ነገር ካለ በሆነ ነገር አላህ መፍትሄ ይፈጥርልናል። አለዛም ደግሞ ሞትም ከሆነ በሱ ፍቃድ ብንሞት ነው የሚሻለው፣ ራሳችንን ተምናጠፋ ማለት ነው። ምክንያቱም ራሳችንን አጥፍተን የት ነው የምንሄደው? እሺ የት ነው የምንሄደው? ዱንያን ለቀቅናት። ዱንያን ለቀንስ እዛ እረፍት ነው የሚጠብቀን? ራሱን ያጠፋ ሰው በማንኛውም እምነት ውስጥ ኃጢአት ነው፣ ክልክል ነው፣ ሀራም ነው ማለት ነው። አኼራችንን ማሰብ መቻል አለብን። የፈለገ ፈተና ቢያጋጥመን ለመቋቋም መጣር አለብን። እባካችሁ እህቶች ተስፋ አትቁረጡ። በአምላካችሁ ላይ ያላችሁን እምነት አጠንክሩ። ችግርን ለመቋቋም በዱንያ ህይወት ላይ የሚያጋጥመን ፈተና በሶብር በትዕግስት ለማለፍ ማወቅ አለብን አይደለ? ፈጣሪያችንን ማወቅ አለብን። ወደ አላህ መጠጋት መቻል አለብን። ከትልቅ ችግር በኋላ ከትልቅ መከራ በኋላ ትልቅ ድል እንዳለ ማሰብ መቻል አለብን። ላ ተቅነጡ ሚን ረሕመቲላህ። ከአላህ እዝነት ተስፋ አትቁረጡ። ከአላህ እዝነት እኮ ተስፋ የሚቆርጡ የሉም፣ ጠማሞች ቢሆን እንጂ ማለት ነው። እናንተ ደግሞ የጠማማችሁ ላለመሆን ሞክሩ። በቃ ራሳችንን እስኪ ከፈተና ከችግር ለማዳን እንሞክር ማለት በቃ ችለን እንኳ ይሄ ፈተናውን እኮ እኛ አይደለንም አይደለም እንትን የምንለው የምናመጣው እንዲከሰትብን ፈልገን አይደለም። ያ ነገር ከተከሰተ አላማ አለው፣ ዝም ብሎ አይደለም የመጣው። ሰው በእምነቱ ልክ ነው የሚፈተነው ማለት ነው። በእምነታችን በችሎታችን ልክ ነው የምንፈተነው። ያንን ነገር ደግሞ የምንዋጣው ከአምላካችን ጋር ያለ ትስስር ቅርብ ሲሆን ነው፣ ጠንካራ ሲሆን ነው። በቃ ከሰው በላይ የሚረዳን አላህ አለ፣ የሚረዳን አምላክ አለ። ወደ እሱ እንጠጋ። ይሄ በዱንያዊ የዓለም ፈተና ራሳችን ለማጥፋት አንወስን ውዶቼ። እባካችሁ እህቶች በስደት ላይ የምትኖሩ በማንኛውም ዓለም ላይ የምትኖሩ ሰዎች ራሳችሁን አድኑ። ነፍሳችሁ አንዴ ከሄደች አትመለስም።
ዱንያ ግን ዛሬ ምናልባት ይሄ አሁን ይች ልጅ ከዚህ ከዳነች ይህንን ቪዲዮ ተመልሳ ስታዩ ምንድን ነው የሚሰማት? በቃ ምን ሆኜ ነበር ልትል ትችላለች እኮ። ነገሩ ያልፍና ማለት ነው። ዱንያ ላይ የማያልፍ ነገር የለማ። እያንዳንዷ ቀን የምታልፍ ናት፣ እስክታልፍ ድረስ ነው። ያቺ እስክታልፍ ድረስ ደግሞ የእኛ ጥንካሬ፣ የእኛ ብርታት፣ የእኛ ተስፋ በቃ የሰው ልጅ የሚያድነው ተስፋ ነው አይደለም? ተስፋችንን ማለምለም አለብን። በቃ በር አይጠፋም፣ መውጫ በር ያዘጋጅልናል። ዝም ብሎ የሆነ ነገር አይጭንብንም አምላካችን ሰው ላይ፣ እኛ ላይ ዝም ብሎ ነገር አይጭንብንም ኢላ መፍትሄውን ያደረገልን ቢሆን እንጂ ማለት ነው። እና ባካችሁ በስደት ላይ የምትኖሩ የመዳም ቅመሞች ሁላችሁም ነፍሳችሁን ከአደጋ ራስን ከማጥፋት ከሚባለው የሆነ ድባቴ ውስጥም ገብታችሁ ከሆነ ከዛ ለመውጣት ሞክሩ። ነፍሳችሁን አደጋ ላይ ከሰይጣን ራቁ። ይሄ የሰይጣን ሀሳብ ነው። ሸይጣን የሚያመጣው ወስዋስ ነው። እና ከሸይጣን ለመራቅ ደግሞ በብዙ ነገር መጠበቅ ትችላላችሁ። ድናችሁ ላይ ጠንካራ በመሆን እምነታችሁ ላይ ጠንካራ በመሆን ያንን ነገር ከፈጸምን በእርግጠኝነት ተስፋ የሚባለው ነገር ልባችን ውስጥ ይዘራል። ምንም ነገር ሊያሸንፈን አይችልም። ምናልባት ስደት ላይ አሁን በብዙ ምክንያት ነው እንደዚህ ራስን ለማጥፋት የምንወስነው። ወይ ገንዘብ በመበላት ሊሆን ይችላል፣ ወይ ያመኑት ወንድ ወይ ያመንነው ሰው ሲከዳል ምናምን። ይህ እኮ ቀላል ነው። ሰው ከሄደ ሰው ይተካልናል። አንድ አካል ከኛ ከተወሰደ የሆነ ነገር በቃ ገንዘብን በሉት ነፍስን በሉት ምንም በሉት ሲወሰድ ሌላ ነገር ተተክቶ ነው። ለእኛ አይታወቅን መጥፎ አድርገን ነው የምንስለው፣ ግን መጥፎ አይደለም። እኛ ላይ መጥፎ ነገር አይደረግብንም። ምክንያቱም አምላካችን አላህ ለእኛ ጥሩን ነገር ነው የሚያስበው። ሰውየው እየሞተ እንኳን እኮ ሞቱ ኸይር ነው የሚባለው፣ እየሞተ ማለት ነው። ለምን ከዚህ በኋላ ቢቀጥል ሌላ እንትን ሊፈጽም ነበር። ሞቱ እንኳን ኸይር ነው ይባላል አይደለም ሌላ ማለት ነው። ስለዚህ ራሳችሁን አታጥፉ። ራስን ማጥፋት የሁለት ሀገር ኃጢአት ነው። እዚህም ራሳችሁን ገላችሁ እዛኛውም ዓለም በመጨረሻውም ዓለም አኼራ ቦታም አይመቻችሁም። በቃ ይሄ በማንኛውም እምነት ያለ ነው። ስለዚህ እኔ ውዶች ራሳችሁን ጥብቅ አድርጋችሁ ኑሩ። ይሄንን ለማለት ነው የመጣሁትኝ። በቃ ለሁላችንም መፍትሄውን አላህ ይሻልን። ለችግሮቻችን መፍትሄን አላህ ይስጠን። ዱአ አድርጉ፣ እጃችሁን አንሱ፣ ያ ረብ ብላችሁ ጠይቁ። ሁላችንም እንጠይቅ እና ይሄ ልላችሁ ነው የመጣሁትኝ ዛሬ። ሰላማችሁ ብዝት ይበል። በጣም ነው የማከብራችሁ የምወዳችሁ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ይላለሁኝ። ውድ ሀገሬ ልጆች ወይ ያላችሁበት ሰላማችሁ ብዝት ይበል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።